የሲሙሌሽን ቴክኖሎጂ ግንባር ቀደም የኤሮስፔስ ተጫዋቾች ወይም ባለድርሻ አካላት መዋቅራዊ ለውጦችን እያሳደጉና ዲጂታል አቅሞችን ከመቼውም ጊዜ በላይ እያስፋፉ ይገኛሉ። አሁን የማስመሰል ቴክኖሎጂ ወይም ሲሙሌሽን ቴክኖሎጂ የአቪዬሽን ንግድ ስራዎችን አዳዲስ ፕሮግራሞችን ከመቼውም በበለጠ ጊዜ ፍጥነት የመማር ቅልጥፍና እንዲያበረታቱ እያደረገ ነው። ከፍተኛ የኢንዱስትሪ ቅልጥፍና ደረጃ ላይ ለመድረስ እና አረንጓዴ ልማትን ወይም ስሙዝ ልኬቶችን መድረስ ወይም ማሳካት ላይ የበለጠ ትርፋማ ስለመሆን አስቡ። ኢኤስአይ የሚተነበይ ወይም ፎርካስት የሚያደርግ የእውነተኛ ጊዜ እና አስማጭ የቨርቹዋል ሙከራ ሶፍትዌር ነው። መሐንዲሶች የድምፅ ማረጋገጫ መብቶችን ለመጀመሪያ ጊዜ እንዲያገኙ ያስችላቸዋል። አዳዲስ ንድፎችን ወይም ዲዛይኖችን በደህና ከሰራተኞች ለማግኘት አሰሳ ያድርጉ እና እይታን ደህንነቱ የተጠበቀ የምርት እድገትና ከፍተኛውን የቁሳቁስ አፈጻጸም ያግኙ። ስለዚህ ፈጠራን ማፋጠን ወይም ማበረታታት፣ የልማት ወጪን መቀነስና ለገበያ ጊዜን መቀነስን ሁሉም ለተቀነሱ ልቀቶችና አዲስ የኃይል ምንጮች ለአረንጓዴው ሞተርና ለፕሮፕሌሽን ፈጠራ ምናባዊ የፕሮቶታይፕ ዓለም አቀፍ ሁኔታ በመፍጠር ለደህንነቱ የተጠበቀ ንጹህና የበለጠ ውጤታማ እውነታ ዘላቂ የበረራ እና የአየር ተንቀሳቃሽ ግኝቶች እንድናበስር ያበረታታናል። ለዚህም ነው የዲጂታል ለውጥ ጉዟቸውን ለማፋጠን በዓለም ዙሪያ ያሉ የበረራ የጠፈር መሪዎችን ያመናቸው። ምክንያቱም በቀጣይነት ለወደፊት የአቪዬሽን ንግድ ጉዳይ ስለሚመለከት እና ከመቼውም ጊዜ በበለጠ ለኢንተርፕራይዞች ለሰዎች እና ለፕላኔታችን ሳንደራደር ፈጠራን መስራት የግድ አስፈላጊ ነው።